ለኢየሱስ ብለን እንጠራለን፣ ፊቱ ተንበርክከን እንሰግዳለን። በአንድነቱና በሦስትነት አምነን እናመልከዋለን። ቅዱስ 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 ብለን ለኢየሱስ ብለን እንጠራለን፣ ፊቱ ተንበርክከን እንሰግዳለን። በአንድነቱና በሦስትነት አምነን እናመልከዋለን። ቅዱስ 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 ብለን ፈጥሮ የሚገዛ ሥላሴ ዘላለም አራት ወይም ሁለት የሚባል አይደለም። የአካል ሦስትነት የባሕርይ አንድነት የማይነዋወጥ አምድ ነው መሠረት። እንዴት ይታወቃል ሦስትነታቸው? አብ ወልድ መንፈስ ቅዱስ መለያቸው ነው። አንድነታቸው ደግሞ እንደዚህ ነው፣ በፍቃድ ባገዛዝ በባሕርይ እኮ ነው። አዳምን በመፍጠር ታወቀ ሦስትነት ብለን እናምናለን። አንድ ነው መለኮት ከሳራ ማኅፀን ይስሐቅን በመስጠት ሥላሴ ታወቀ በአብርሃም ቤት። በዮርዳኖስና በታቦር ተራራ ታወቀ ሥላሴ ሕዝቡን እየመራ። ሥላሴ ሙሉ ነው መጉደል የሌለበት፣ በጸረ አርያም ይኖራል መለኮት።